ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ላይክ ሸር ሰብስክራይብ በማድረግ ቤተሰብ ሁኑ። እንዴት ናችሁ? 2018 እንዴት እየሄደላችሁ ነው? ሀባይብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ በጣም የገረመኝንና ያሳዘነኝን ታሪክ ነው ይዤላችሁ የመጣሁት። የሰማችሁም ትኖራላችሁ፣ ያልሰማችሁም ስሙ። እንግዲህ ይቺ የምታዩት ሴት ሀጀር ትባላለች፣ ግብፃዊ ናት። ባሏንና 6 ልጆቹን ገላ ነው ማለት ነው እዚህ ጋር ፍርድ ቤት ላይ ከጨቅላ ሕፃኗ ጋር የቆመችው። እንግዲህ ባልየው ከሌላ የወለዳቸው 6 ልጆች አሉ። እሷ ሁለተኛ ሚስት ናት። ይሄ ከሱ የወለደችው ልጅ ነው። ነገሩ እንዲህ ነው ሀባይብ። ከመጋባታችሁ በፊት ላገባሽ እፈልጋለሁ ተመችተሽኛ ምናምን ሲላትኝ፣ እሷ ደግሞ እኔ ቅናት አለብኝ፣ ሁለተኛ ሚስት ሆኜ መኖር አልችልም። ስለዚህ ያችኛይቱ ሚስትህን ፍታና እኔን ማግባት ትችላለህ፣ እንደዛ ካልፈታህ አልፈልግም ትለዋለች ማለት ነው። ከዛ ወንድ ሆዬ ያችኛይቱ ሚስቱን ምንም ሳይል ምንም ችግር ሳይፈጠር ፍቺ ይጠይቃታል ማለት ነው። ያችኛዋም እሺ ብላ ትፈታለች። ከዚህኛይቱ ጋር ኑሮውን ይቀጥላል። የሆነ ሰዓት ላይ ይጸጽተውና የድሮ ሚስቱን ይቅርታ አድርጊልኝ፣ እኔ ጸጽቶኛል፣ ጥፋት አጥፍቻለሁና እንታረቅ፣ ሁለታችሁንም ማስጠደር እችላለሁ ይላል ማለት ነው። ከዛች የልጆቹ እናትም 6 ልጆች ይዛለች። ባሏ ነው። በደስታ ተቀበለችው እና ታረቁ። መኖር ይቀጥላል። አብረው እየኖሩ እያለ ወደ 4 ወር 5 ወር ሆናቸው። ከዛ እየኖሩ ይችኛዋ ሀጀር ተብያዋ ሰውየው ገበሬ ነው እና እርሻ ልሄድ ነው ምናምን ሲላት፣ በቃ ሂድ እኔ ምግብ ምናምን አዘጋጅቼ እመጣለሁ ትላለች ማለት ነው። ከዛ ምግብ ሰርታ ዳቦ አለ፣ የግብፃውያኖች በጣም የሚወዱት የባህል ምግባቸው ነው። ያን ዳቦ ጋግራ ይዛ እዛችኛዋ ቤት ትሄዳለች ማለት ነው። ከሁለተኛይቱ ሚስት ቤት ሄዳ ይህንን ምግብ ይበላሉ። የበሉት እንግዲህ 6ቱ ልጆችና አባታቸው ጋር ነው የበሉትኝ። እሷና ሁለተኛይቱ ሚስት አልበሉም። ምክንያቱም ይችኛይቱ መርዝ ስላደረገችበት፣ ያችኛይቱ ትጠረጥራታለች ማለት ያው የጉበን ከሌለውም እንደሚባለው በሀገራችን አባባል የሆነ መተት ታደርግብኛለች ብላ ስለምጠረጥራት እሷ የምትሰራው ምግብ አትበላም ብዙ ጊዜ እና የዛን ሰዓትም እንዳጋጣሚ አልበላችም። ከዛ አገር ሰላም ብለው እራት በልተው ምናምን ወደ መኝታ ሲሄዱ 2ቱ ህፃናት ታመሙ ማለት ነው። የመጨረሻዎቹ 2ቱ ልጆች ሲታመሙ እነዛ ልጆች ይዘው ሆስፒታል ሄዱ። ህይወታቸውን ማትረፍ አልተቻለም። በጣም ኃይለኛ ትኩሳት ነው የነበራቸው፣ ሞቱ። ከዛ 4 ቀሩ። 4ቱ ታመሙ፣ እነሱንም ይዘው ሄዱ። 6ቱ ሞቱ ማለት ነው። አባታቸው ቀረ። አባትየውም በበነገታው ሞተ። 6ቱ ልጆች አንድ በአንድ ሌሊት እየሞቱ አደሩ። በነገታው ደግሞ አባታቸው ሞተ። 7 ቤተሰብ ሞተ ማለት ነው። ከዛ ምንድነው የተፈጠረው? ህዝቡ በጣም ደነገጠ። የሀገሩ ሰው በጣም ምንድነው ውሃ ተመርዞ ነው? ምን አይነት በሽታ ነው ሀገራችን ላይ እየገባው? በቃ ሰው ተደናገጠ ምናምን። ከዛ ዳኛውም ግራ ተጋባ። ነገሩ ወደ ፍርድ ቤት ሄዷል። በቃ በነገ በዛሬ አዲስ ነገር ይፈጠራል፣ ስለዚህ ሰዎች ምን አይነት መረጃ እንሰማ ይሆን እያለ ሰው እየጠበቀ እያለ ዳኛው በቃ ሬሳው ይውጣና ወደ ሌላ ሀገር ሄዶ መመርመር አለበትኝ፣ በዚህ መንገድ ምንም አይነት የምርመራ ፍንጭ ልናገኝ አንችልም ብሎ ያ ሬሳ ከተቀበረበት ወጥቶ ሌላ ሀገር ሄዶ ሲመረመር መርዝ ተመርዟል። የተመረዘ ምግብ በልተው ነው እንደዚህ የሆኑት። ከዛ እነን የምርመራ ውጤት ይዞ ፖሊስ ወደ ልጆቿ ወደ ሞተባት ሴት ይሄዳሉ ማለት ነው። ከዛ ሲሄዱ ምንድነው የተፈጠረው? የዛን ማታ ምንድነው ያደረጋችሁት? ምንድነው የበላችሁት? የት ነው የሄዳችሁት? ተብላ ስትጠየቅ እኛ የትም አልሄድንም፣ ባሌ ከልጆቹ ጋር እርሻ ውሎ መጥቶ ነበረ፣ እሷ ምግብ ሰርታ መጣች፣ በሉ፣ እኔ አልበላሁም፣ ምክንያቱም እፈራታለሁ መተት እንዳታረግብኝ እያልኩና አልበላሁም፣ እሷም አልበላችም። ያው ቤት ስለዋልን ሁለታችንም በልተናል ብለን ነው ዝም ያልነው። ልጆቼና ባሌ ግን እርሻ ውለው ስለመጡ በልተው ይሄ ነገር ተፈጥሯል ትላለች ማለት ነው። ስለዚህ ፖሊስ የነበረው አማራጭ ሀጀር ቤት መሄድ ነው። ሀጀር ቤት ሲሄዱ ቤቱ ሲፈተሽ የጸረ ተባይ መርዝ አለ።
ታውቃላችሁ፣ ይሄ ሽንኩርት ምናምን የሚረጭ መርዝ ማለት ነው። እሱ አለ ተገኘ ከቤት። እዛ ተናዘዘች፣ ራሷ ተናገረኝ። አሁን ነኝ የገደልኳቸው። ምክንያቱም ሁልጊዜ እንጣላለን። ስንጣላ ደግሞ እፈታሻለሁ እያለ ይዝትብኛል እና ያን የሚያረኩትኝ እኔን የሚፈታኝ ከእሷ ጋር ስለሆነ ነው እያልኩ እቀና ስለነበር ገድያቸዋለሁ። ደግሞ እነሱን ለመግደል አልነበረም፣ እሷን ለመግደል ብዬ ያረኩት ነገር ነበረ እና እነሱ ሞቱ ምናምን አለች። ከዛ ፖሊስ ወሰዳትኝ። ያው እንግዲህ የሞት ፍርድ ተፈርዶባታል። በነገራችን ላይ ዳኛውንም ሆነ ፖሊሶቹን አለማድነቅ አይቻልም። ማለት የትም ሀገር ሀገራችን ላይ ብዙ ፍትህ ያጡ እህት ወንድሞች አሉ ሙተውና እንደው ከዚህ ቢማሩልን የኛ ዳኞች ብዬ አስባለሁ። የግብፅን መንግስት አለማድነቅ አይቻልም። ምንም የቤተሰብ ብዛት ቢኖርም የሞቱ ሰዎች ብዙ ቢሆኑም፣ ነገር ግን ዋናው ተነሳሽነቱ ነው። ማለት አሁን ላይ እኛ ሀገር እየተፈጠረ ያለው ነገር እና እየሆነ ያለው ነገር ትንሽ አስቸጋሪ ነው። ምን አለበት እኛም ጋር እንደዚህ አይነት ፍትሃዊ ነገር ቢመጣልን ብዬ እመኛለሁ። ሌላው ደግሞ እኔ የተማርኩበትና ሀባይብ በጣም ያሳዘነኝ ነገር ቢኖር የቅናት መንፈስ ምን ያህል ከባድ እንደሆነ ነው። በቃ እስከዚህ የሚያደርሳን እንዴ እስከምን ድረስ ማለት ሰው ይቀናል፣ ቀንቶ ሊያለቅስ ወይ ራሱን የሆነ ነገር ሊያደርግ ይችላል። ግን እስከዚህ ድረስ እንደው ሰውን ለመጉዳት እስከዚህ ጥግ ድረስ መሄድ አለ ብዬ አስቤም አላውቅም። ሌላው ደግሞ በጣም ያሳዘነኝ ነገር ምንድነው የሟቹ የባልዮ ማለት ነው እናትና አባቱ አሉ፣ ሽማግሌዎች ናቸው፣ በጣም ትልልቅ ሰዎች ናቸው። በጣም ያሳዝናሉ። አብዛኛውን ነገር እሱ ነው ሲያግዛቸው የነበረው በተለያየ በኢኮኖሚ ነገር እና የሚያሳዝን ነገር ነው። ሶስተኛው ነገር ደግሞ ልጁ ምንድነው ይሄ ልጅ ነገ ምንድነው የሚባለው? ጨቅላ ሕፃን ነው እንግዲህ፣ እርጉዝ ሆና ነው ማረሚያ ቤት የገባችው። አሁን እሷ የሞት ፍርድ ተፈርዶባታል በዚህ ወር። ያው ያለው ነገር ወይ የሞት ፍርዱ እንትን ሊወሰንባት ይችላል፣ ተወስኗል፣ ሊፈጸም ነው ወይ ሊፈጸምባት ይችላል፣ ወይ ደግሞ ለሌላ ጊዜ ሊራዘም ይችላል እንጂ የሞት ፍርድ ተወስኖባታል። ምንም ይግባኝ መጠየቃችንን በራሷ ላይ የመሰከረችው ራሷ ናት። እና እኔ በጣም እንትን እየገረመኝ ያለው ማለት ነው ይሄ ልጅዮ ምንድነው ነገ ምንድነው የሚነገረው ምንድነው የሚባለው የሚለው ነው። እና ሀባይብ በሰው ህይወት ጣልቃ ከመግባት እግዚአብሔር አምላክ ይጠብቀን። እንደዚህም የሰውን ህይወት ከማበለሻሸት የሰውንም ህይወት አደጋ ላይ ጥለን ራሳችንንም አደጋ ላይ ከመጣል እግዚአብሔር አምላክ ይጠብቀን። ሌላ ምን ይባላል? ቸርቸሩን ያሰማን፣ ደህናውን ነገር ያምጣልን። እንደው በሰው ህይወት ጣልቃ ላለመግባት እግዚአብሔር አምላክ ዋስ ጠበቃ ይሁነን። እግዚአብሔርን በጣም የሚከብድና የሚዘገንን ነገር ነው። የሰው ልጅ በዚህ ልክ ጨካኝ ሊሆን አይገባም። በጣም አደጋ ነው። 7 ሰው የሚያክል ነገር ሲቀጥል ከእሷ ጋር እንግዲህ 8 ሰው በአንድ ሰው ምክንያት ሲሞት አስባችሁታል? በጣም ከባድ ነው። እና እንግዲህ እንደምታዩት እናትየዋ ነች፣ የልጅ ገዳይ ናት፣ ፍርድ ይስጣት እያለች ነው ባልቴቷ። እና በጣም ያሳዝናሉ፣ በጣም ከሚባለው በላይ ሀባይብ። እንግዲህ እግዚአብሔር የፈቀደው ነው እና የሚሆነው። እናቲቱስ ምን አይነት ቃል ያጽናናት ይሆን? የልጆቹ እናት 6 ልጆቿን ባለቤቷን ያጣችው ምኑ ቃል ያጽናናት ይሆን? አሁን የኔ ሀሳብ ምኑ ቃል ያጽናናት ይሆን? እግዚአብሔርን ሰው አንድ የምትወደውን ሰው እንኳን አጥቶ እኮ ለመኖር ይከብደዋል ነገሮች እንትን እስከሚሉ ድረስ እና አሁን ደግሞ ይቺ ሴትዮ ምን አይነት ቃል ነው ሊያጽናናት የሚችለው? እና ሰላም ሆኑልኝ፣ ቸር ሰንብቱልኝ። በአዲስ ቪዲዮ እመጣለሁ። ሀባይብ መልካም ጊዜ ይሆንላችሁ እያልኩኝ ከወደዚህ ውስጥ ሰነባበታችኋለሁ ማለት ነው።